እስከነሙሉ ጭነቱ 100 ሺህ ቶን የሚመዝነውና 337 ሜትር ርዝመት ያለው የአሜሪካው ጄራርድ ፎርድ የጦር መርከብ የዓለማችን ግዙፉ የጦር መርከብ ነው። በዓለማችን ላይ እስካሁን ከተሰሩት የጦር መርከቦች ሁሉ በግዝፈቱም ሆነ በመሸከም አቅሙ ወደር ያልተገኘለት ጄራርድ ፎርድ የዓለማችን ግዙፉ ተንቀሳቃሽ የብረት ደሴት ለመባል የበቃውም በዚሁ ምክንያት ነው። ይህ መርከብ በፈረንጆቹ 2017 ግንባታው ተጠናቆ አገልግሎት የጀመረ ሲሆን ለግንባታውም አሜሪካ 13 ቢሊዮን ዶላር ፈሰስ እንዳደረገችበት ይነገራል። ይህ የክፍለ ዘመኑን ረቂቅና ውስብስብ ቴክኖሎጂን የታጠቀው የአሜሪካው የብረት ደሴት ስያሜውን ያገኘውም ከ38ኛው የአሜሪካው ፕሬዝዳንት ከነበሩት ጄራርድ ፎርድ ነው። ውድ የአንኳር ዜና ቲዩብ ቤተሰቦች አብራችሁን ከቆያችሁ ስለዚህ የዓለማችን ግዙፉ የጦር መርከብ 7 አስገራሚ መረጃዎችን ወደ እናንተ እናደርሳለን። መልካም ቆይታ። የአሜሪካው ጄራርድ ፎርድ የጦር መርከብ በመጠኑ በዓለማችን ላይ ተወዳዳሪ የሆነ መርከብ የለውም። 100 ሺህ ቶን ክብደት ያለውን ይህንን መርከብ የሚቀራረብ የጦር መርከብ እስካሁን በዓለማችን ላይ አልተገነባም። ለመገንባት የሞከረ ሀገርም አለመሆኑ ይጠቀሳል። የዚህ መርከብ ግዝፈትም እስከ 90 የሚደርሱ የተለያዩ የጦር አውሮፕላኖችን በአንድ ጊዜ መያዝ እንዲችል አግዞታል። ጄራርድ ፎርድ 337 ሜትር ርዝመት ያለው መርከብ ሲሆን ይህም ማለት 4 የእግር ኳስ ሜዳ ተቀጣጥሎ እንደማለት ነው። የመርከቡ ቁመት ደግሞ 77 ሜትር ሲሆን ይህም ማለት የዚህ መርከብ ቁመት አንድ ባለ 26 ወለል ህንፃን ያክላል እንደማለት ነው። ጄራርድ ፎርድን ለየት የሚያደርገው ሌላኛው አስገራሚ ነገር የታጠቀው ዘመናዊ ወታደራዊ ቴክኖሎጂ ነው። በዓለማችን ላይ የጦር አውሮፕላኖች የሚነሱበትና የሚያርፉበት የኤሌክትሮኒክ ማግኔቲክ ስርዓት የተገጠመለት የመጀመሪያው የጦር መርከብም ነው። ይህ ስርዓት ከመርከቡ ላይ ለግዳጅ የሚነሱት የጦር ጄቶች ከባድ የጦር መሳሪያዎችን ታጥቀውና ተጨማሪ ነዳጅ ይዘው በከፍተኛ ፍጥነት እንዲነሱ አግዟቸዋል። ይህም ማለት መርከቧ ላይ የተገጠመው ይህ ዘመናዊ ቴክኖሎጂ አሜሪካ የጦር ጄቶቿ ያላቸው አቅም እንዲያድግና ውጤታማነታቸውም እንዲጨምር አድርጓል። በሶስተኛ ደረጃ ላይ ጄራርድ ፎርድን አስደማሚ የሚያደርጋት ባህሪ መርከቡ የተገጠመለት ዘመናዊ የጦር ጄቶች መቆጣጠሪያ ስርዓት ነው። ምንም እንኳን ይህ መርከብ ግዙፍ ቢሆንም የጦር ጄቶች ከመርከቧ ላይ በመነሳት ጥቃት ፈጽመው ተመልሰው ለማረፍ ሲሞክሩ መቸገራቸው አይቀሬ ነው። ታዲያ አሜሪካውያን ይህንን ችግር ይቀርፋል ያሉትንና የጦር ጄቶቹ በመርከቧ ላይ በጣም ውጤታማ በሆነና ደህንነታቸው በተረጋገጠበት መልኩ ማረፋቸውን መቆጣጠር የሚያስችል ስርዓት በዚች መርከብ ላይ ገጥመዋል። ከዚህ በተጨማሪ ጄራርድ ፎርድ ዝቅ ብሎ የሚወነጨፉ ጸረ መርከብ ሚሳኤሎችን ጭምር መለየትና ማክሸፍ የሚያስችሉ ሁለገብ ራዳሮችና ሌሎች አየር መቃወሚያዎችን ታጥቋል። በአራተኛ ደረጃ ይህንን የዓለማችን ተንቀሳቃሽ የብረት ደሴት ልዩ የሚያደርገው የጦር ጄቶቹ መንደርደሪያና ማረፊያ መም ነው። የበረራ መሙን መጨናነቅ ለመቀነስና የአሰራር ፍሰትን ለማሻሻል ዘመናዊ በሆነ መልኩ ተደራጅቷል። የጦር ጄቶቹ የሚታጠቋቸው የጦር መሳሪያዎች ከመንደርደሪያ መሙ ስር በሊፍት የሚወጡ መሆኑ ደግሞ የጦር ጄቶቹ ላይ የሚገጠሙትን ተተኳሾች ለመቅጠም የሚወስደውን ረጅም ጊዜ አሳጥሯል። ይህ ግዙፍ መርከብ በውስጡ ሰልቅቶ ከተሸከማቸው የጦር አውሮፕላኖች መካከል ኤፍኤ-18 ተዋጊ የጦር ጄቶች፣ የኤሌክትሮኒክ ውጊያ የሚፈጽሙ አውሮፕላኖች፣ ከአየር ሊመጡ የሚችሉ ጥቃቶችን በመለየት ማስጠንቀቂያ መስጠት የሚችሉ አውሮፕላኖች ይገኙበታል። መርከቡ የጭነት አውሮፕላኖችንና ሄሊኮፕተሮችንም ተሸክሞ ነው ለ6 ወራት ያህል ምድር ተጠግቶ መህድቁን ሳይጥል በውቅያኖሶች ላይ የሚቆየው። ሐማስ በእስራኤል ላይ ጥቃት በፈጸመበት ወቅት ይህ መርከብ በምስራቃዊ የሜዲትሬኒያን ባህር ላይ ለ8 ወራት ያህል መቆየቱም አይዘነጋም። የአሜሪካው ጄራርድ ፎርድ የጦር መርከብን አስደማሚ የሚያደርገው ሌላ እውነት ደግሞ መርከቡ ለሚቀጥሉት 50 ዓመታት ያህል በባህር ላይ ለመቆየት ምንም አይነት ኃይል አለመፈለጉ ነው። ይህ መርከብ የቀጣይ ትውልድ ቴክኖሎጂን የሚጠቀሙ 2 የኒውክሌር የኃይል ማመንጫዎች የተገጠሙለት መሆኑን ተከትሎ አሜሪካ እስካሁን ከነበሯት የጦር መርከቦች ሁሉ የላቀ የኤሌክትሪክ ኃይል የማመንጨት አቅም አለው። መርከቧ ለሚቀጥሉት 50 ዓመታት ምንም አይነት የኢነርጂ ጥያቄ እንዳታነሳ ተደርጋ ዲዛይን የተደረገች ሲሆን ለሚቀጥሉት 90 ዓመታትም አገልግሎት መስጠት እንድትችል ሆና ነው የተገነባችው። የዓለማችን ግዙፍ የጦር መርከብ የሆነችው የአሜሪካዋ ጄራርድ ፎርድ ለግንባታዋ 13 ቢሊዮን ዶላር እንደወጣበት የሚነገር ሲሆን የመርከቧ የዕለት ተዕለት ወጪም የትየለሌ ነው። መርከቧ ለሚኖራት የሥራ እንቅስቃሴ አሜሪካ በየቀኑ ከ6 እስከ 8 ሚሊዮን ዶላር ወጪ እንደምታወጣ ይነገራል። ይህ አሃዝ መርከቧ ለ6 ወራት ያህል ግዳጅ ላይ ስትቆይ ምን ያህል እንደሚሆን አስቦት። በጣም ውድ ነው። ነገር ግን ጄራርድ ፎርድ አሜሪካ ከዚህ በፊት ከነበሯት የጦር መርከቦች ጋር ሲነጻጸር የአንድ የጦር መርከብ ዕለታዊ ወጪን መቀነስ ማስቻሏና በትንሽ የሰው ኃይል በርካታ ስራዎችን ማከናወን ማስቻሏ ይነገራል። ከዚህ በፊት አንድ የአሜሪካ የጦር መርከብ ዕለታዊ ተግባሩን ለመከወን ከሚያስፈልገው ከፍተኛ ቁጥር ካለው የሰው ኃይል ብዛት አንጻር ሲታይ ጄራርድ ፎርድ የምትሻው የሰው ኃይል በአጠቃላይ 5000 ሰዎች ብቻ ነው። አሜሪካ ይህንን ማድረግ የቻለችውም
መርከቧ ዲጂታል ቴክኖሎጂን እንድትጠቀም በማድረግና አዳዲስ ወታደራዊ ቴክኖሎጂዎችን እንድትታጠቅ በማድረግ መሆኑም ይነገራል። ይህም መርከቧ ያላት የጦር ብቃት እንዲጨምርና የህይወት ዘመን ወጪዋ እንዲቀንስ ማድረጉ ይጠቀሳል። ግዙፏ ጄራርድ ፎርድ የጦር መርከብ ለዛሬ ሳይሆን በቀጣይ ዘመን ሊከሰት ለሚችል ጦርነት የተፈበረከች መሆኑም ሌላኛው ልዩ ባህሪዋ እንደሆነ ይነገራል። መርከቧ ዲዛይን የተደረገችው በቀጣይ ክፍለ ዘመን ሊፈጠሩ የሚችሉ የጦር መሳሪያዎችን፣ ሴንሰሮችንና ከኢነርጂ ጋር የተያያዙ ስርዓቶችን መቋቋም እንድትችል ሆና ነው። ጄራርድ ፎርድ በዓለማችን ላይ ወታደራዊ እውቀት እያደገ በሄደ ቁጥር ጫናውን መቋቋም የሚያስችል የኢነርጂና የዲጂታል ቴክኖሎጂ መታጠቋ እድሜ ጠገብ ተብላ ለማርጀት 90 ዓመታትን ባህር ላይ ማሳለፍ እንዲጠበቅባት አድርጓል። የዚህችን የዓለማችን ግዙፍ የብረት ደሴት አስገራሚ መረጃዎችን ካነሳን አይቀር መርከቧ በየዕለቱ ስራዎችን ስትከውን ውስጧ ምን ይመስላል የሚለውን ልናስቃኛችሁ ወደድን። ለመሆኑ በዚህ ግዙፍ የጦር መርከብ ላይ የሚኖሩ ሰዎች እንዴት ይበላሉ፣ ይታጠባሉ፣ ይተኛሉ የሚለው ጥያቄ የብዙዎች ጥያቄ ነውና በወፍ በረር እንመልከተው። በዚህ መርከብ ላይ ለሚሰሩ ወደ 5000 የሚጠጉ ሰራተኞች በየቀኑ 17000 ያህል ምግብ መዘጋጀት አለበት። አስቡት እስኪ ለ6 ወራት ያህል ባህር ላይ ብቻ በሚቆይ መርከብ ላይ በየዕለቱ ይህንን ያህል ምግብ ማዘጋጀት። ይህ የብረት ደሴት ልክ ምድር ላይ አማርጠን የምናገኛቸውን የመዝናኛ ቦታዎች፣ የካፌ ወይም የሬስቶራንት አገልግሎት አማራጮችን አይሰጥም። ለ6 ወራት ያህል ባህር በሚቀስበው የአሜሪካው ጄራርድ ፎርድ የጦር መርከብ ላይ አንድ ሰው ሲወጣ መብላት፣ መታጠብና መተኛት በእናቱ ቤት እንደለመደው አይሆንለትም። ታዲያ በዚህ መርከብ ላይ በየዕለቱ በቀላሉ የምንከውናቸው እነኚህ ተግባራት ወታደራዊ ኦፕሬሽን ወደ መሆን ይቀየራሉ። በዚህ ግዙፍ የጦር መርከብ ላይ የሚሰሩ ሰዎች የሬሳ ሳጥን ከሚያክሉት መኝታ ክፍሎቻቸው ጀምሮ እስከ እራት ምግባቸው ድረስ ይፈተናሉ። ነገር ግን የአሜሪካ የጦር ኃይል እነዚህን ስራዎች ማቃለል የሚያስችል የ10 ዓመታት ልምድ ማዳበሩ ይነገራል። በቀላል ጥያቄ እንጀምር። ይህ መርከብ ለ6 ወራት ያህል ባህር ላይ በሚቆይበት ሁኔታ እንዴት ባለ መልኩ ነው በየዕለቱ 5000 ለሚደርሱ ሰራተኞቹ 3 ጊዜ ምግብ ማቅረብ የቻለው? መልሱ ከወታደራዊ ብቃትና ልምድ ጋር ይያያዛል። እንዳትዘነጉ ይህ መርከብ በየዕለቱ 17300 ያህል ምግብ ማዘጋጀት አለበት። በየዕለቱ 5000 ሰራተኞችን 3 ጊዜ መመገብ የሚጠበቅባት መርከቧ ልዩ ልዩ ጣፋጭ ምግቦችን የማቅረብ ግዴታም አለባት። መርከቧ ለ6 ወራት ያህል የባህር ጉዞዋን የማታቋርጥ መሆኑ ደግሞ ሌላ ፈተና ነው። በመሆኑም የመርከቧ ኩሽና ሁሌም እረፍት የሌለው ሲሆን 114 የሚደርሱ በምግብ ብልጽግና የተካኑና ልምድ ያላቸው የምግብ ባለሙያዎች ያለ እረፍት ኩሽናውን ይዘውሩታል። እነዚህ የምግብ ባለሙያዎች ቨርጂኒያ በሚገኘው የአሜሪካ ጦር ወታደራዊ ምግብ ሙያ ማሰልጠኛ ተምረውና ተደጋጋሚ ፈተናዎችን ወስደው የላቁ ባለሙያዎች ተብለው የተመረጡ ናቸው። በዚህ መርከብ ላይ ለስራ ከተመደቡ በኋላ እነዚህ የምግብ አንጥረኞች በየቀኑ ከ12 እስከ 16 ሰዓታት ያህል ከሰሩ በኋላ የሚያርፉ መሆኑን ተከትሎ ከፍተኛ የስራ ጫና አለባቸው። በዚህ መርከብ ላይ የሚሰሩ 5000 ሰራተኞችን በየዕለቱ መመገብ ታዲያ ቀላል አይደለም። ይህ መርከብ አሜሪካን በየዕለቱ ለምግብ ብቻ እስከ $65000 ወጪ ያስወጣታል። በሌላ በኩል ይቺ ተንቀሳቃሽ የብረት ደሴት በየ10 ቀኑ ነው የምግብ አስቤዛ በሌላ የጭነት መርከብ ባለችበት የሚሰፈርላት። ነገር ግን ለጄራርድ ፎርድ በሌላ የጭነት መርከብ የምግብ ግብዓቶችን ማቀበል በራሱ ሌላ ወታደራዊ ኦፕሬሽን ነው። 320 ኪሎ ግራም ምግብ በአንድ ጊዜ 100 ሺህ ክብደት ወዳለው ሌላ መርከብ ሁለቱም እኩል እየተጓዙ ባሉበት ሁኔታ ማስተላለፍ ጥበብ ይፈልጋል። በዚህ መርከብ ላይ ምግብ ዝም ብሎ አይቀርብም። የሚቀርበው ምግብ ለሰራተኞቹ ምን ያህል የምግብ ይዘት ያለው የሚለው ተጠንቶ ነው ምግቡ ተሰናድቶ የሚቀርበው። ወንድ ወታደሮች በየቀኑ 2850 ካሎሪ ያለው ምግብ ሲመገቡ፣ ሴት ወታደሮች ደግሞ 2100 ካሎሪ ያለው ምግብ ይቀርብላቸዋል። ሰራተኞቹ እንዳይሰላቹ ሲባልም የምግብ አቀራረቡ በአማካይ በየ15 ቀኑ ይቀያየራል። እነዚህ የምግብ ባለሙያዎች የሃይማኖት ጥያቄዎችንና የምግብ አለመስማማትን በተከተለ መልኩም ነው ምግብ የሚያቀርቡት። የዚህ መርከብ መስተንግዶ ልክ ዩኒቨርሲቲ ላይ እንዳሳለፍነው ህይወት ነው። ቅድሚያ የመጣ አሪፍ ነገር ይገጥመዋል፣ የዘገየ ደግሞ ተበላ። ይህም የሆነው የመርከቧ ሰራተኞች ወታደራዊ ባህሪን እንዲያዳብሩ በማሰብ ስለመሆኑ ይነገራል። ይህ በእንዲህ እንዳለ የመርከቧ ከፍተኛ ባለስልጣናት የሚቀርብላቸው ምግብ ከሌሎቹ ሰራተኞች ብዙም ባይለይም የራሳቸው የመመገቢያ ስፍራ ግን አላቸው። ነገር ግን ሁሉም የጦር መርከቡ ሰራተኞች በወር አንዴ በተለይ በልደት ቀናቸው ከአልኮል መጠጥ ውጪ ሁሉንም አይነት የንጉስ መስተንግዶ ማግኘት ይችላሉ። የፈለጉትን አይነት ምግብ ማዘዝ ይችላሉ። በዚያች ወራዊ ቀን የፈለጉትን ሙዚቃ አስከፍተውም ወዝወዝ ማለት ይፈቀድላቸዋል። የመርከቧ ሰራተኞች ከቤተሰብና ከመሬት ርቀው ለረጅም ወራት ባህር ላይ እንደመቆየታቸው ይህ ቀን ሞራላቸውን ለመገንባት ይረዳቸዋል ተብሎ ይታመናል። ነገር ግን በዚህ ወራዊ የመዝናናት ጊዜ ውስጥ አስቸኳይ ወታደራዊ ትዕዛዝ ከመጣ ምግቤን ሳልጨርስ ወይም ሳልዝናና የሚባል ነገርን ጄራርድ ፎርድ አትሰማም። የመርከቧ አላርም ወይም የማስጠንቀቂያ ደወል ከተሰማ ሁሉም ስትር በማለት ስራ ገበታው ላይ በሰከንዶች መገኘት አለበት።
እነዚህ የመርከብ ሰራተኞች እራት ከበሉ በኋላ የትና እንዴት ይተኛሉ ወደሚለው ጥያቄ እንመለስ። ጄራርድ ፎርድን በመሰሉ የጦር መርከቦች ላይ ቦታን ለመቆጠብ ሲባል አልጋዎች ጠባብና ተደራራቢ ሆነው ነው የሚሰሩት። በጄራርድ ፎርድ መርከብ ላይም ቦታን ለመቆጠብ ሲባል የሬሳ ሳጥን የሚያክሉ ጠባብ አልጋዎች ናቸው የሚገኙት። በአንድ ክፍል ውስጥ 108 ሰራተኞች የሚተኙ ሲሆን አንድ አልጋ 1.9 ሜትር ቁመትና ግማሽ ሜትር ያህል ስፋት ነው ያለው። ፍራሹም በጣም ጠባብ ከመሆኑ ባሻገር ከአልጋው ወደ ላይ ያለው ርቀት ክንድ መዘርጋት አይደለም፣ ከወገብ ቀና ብሎ ስልክ እንኳን ለማውራት አያስችልም። ይህ የመኝታ ክፍል ከመርከቧ ወለል በጣም ርቆ መገኘቱ ደግሞ ለመተንፈስ አስቸጋሪ መሆኑን የመርከቧ ሰራተኞች እንደሚገልጹ በርካታ ሪፖርቶች ይጠቁማሉ። በርካታ የመርከቡ ሰራተኞችም የፀሐይ ብርሃን ሳያዩ ለሳምንታት ለመቆየት እንደሚገደዱ ነው የሚነገረው። ብርሃን ማጣት ብቻ አይደለም ሰራተኞቹን የሚፈትነው። ከበላያቸው ላይ የጦር ጀቶች በተደጋጋሚ የሚነሱና የሚያርፉ መሆኑን ተከትሎ የእነሱን ድምፅ ለምዶ መተኛት በራሱ ፈተና ነው። ብዙዎች ድምፅ ማፈኛ መሳሪያዎችን ለብሰው ለመተኛት የሚሞክሩ ሲሆን፣ ጥቂቶቹ ደግሞ ድምፁን ለመላመድ በርካታ ጊዜያትን እንደሚፈጅባቸው ይነገራል። የአሜሪካ ጦር ሰራተኞቹ ያለባቸው ጫና እንዲቀንስ በመርከቡ ላይ የመዝናኛ ስፍራዎችን ያሰናዳ ሲሆን፣ ለበላይ አመራሮች ደግሞ ልዩ የሆነ አገልግሎት በመርከቧ ላይ ይሰጣል። ወደ መጨረሻው የጄራርድ ፎርድ መለያ ስንመጣ እያንዳንዱ ወታደርና የመርከቧ ሰራተኛ ግዴታ ማድረግ ወደሚጠበቅበት ወሳኝ ዕለታዊ ተግባር እንሸጋገራለን። የግል ንጽህናን መጠበቅ። የመርከቧ 100 ያህል ሰራተኞች በአማካይ 4 የሚሆኑ ሻወር ቤቶችንና መጸዳጃ ቤቶችን የመጋራት ግዴታ እንዳለባቸው ይነገራል። ጄራርድ ፎርድ ለሁለቱም ጾታዎች የሚያገለግል መጸዳጃ ቤት መታጠቋ የሚነገር ሲሆን ከቀድሞዎቹ መርከቦች ጋር ሲነጻጸር የተሻለ የንጽህና አገልግሎትም ትሰጣለች ተብሏል። በዚህ መርከብ ላይ ሻወር ለመውሰድ የሚፈቀደው 11 ሊትር ውሃ ብቻ ነው። ይህን መጠን ካለፉ ሳሙና እንደተቀቡ ውሃው ሄዶ ወየው ተቃጠልኩ ቢሉ ሰማይ አያገኙም። ሰውነቱ ላይ ውሃ ማፍሰስ፣ ከዚያ ሰውነቱን በደንብ ፈትገው ዳግም ሻወሩን ከፍተው መለቃለቅ ብቻ ነው ያለውት አማራጭ። ለዛሬው በቃን። መልካም ጊዜ ተመኘን።